አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኝሁላችሁ። ዛሬ እንግዲህ ከብዙ ጊዜ ቆይታ በኋላ ብቅ ብያለሁ፣ ተከስቻለሁ ማለት ነው። ያው በጣም እየቆየሁ ነው ብቅ ምለው፣ አንዳንድ ጊዜ ላለመጥፋት ማለት ነው፣ ላለመጥፋት ነው። ዛሬ ደግሞ ለየት ባለ የፈርሻ መጥቻለሁ። መፈረሻ ማለት ነው። እንግዲህ እንዲህ አይነት እየሰራን ቤታችንን ፋፍሽ ማድረግ እንችላለን ማለት ነው። ወደዛውም ቡናችንን ጣጣ እያረግን ጨስጨስ እያረግን ማለት ነው። እና እስከ መጨረሻው አብራችሁኝ ሆኖ ተከታተሉኝ ማለት ነው። ከባለፈው ለየት ይላል። ይሄ ደግሞ የባለፈው መዘዞች ነበረ ያሳየኋችሁ። የዛሬው ደግሞ በኳስ መልኩ ሆኖ መጥቷል ማለት ነው። እንደዚህ በደንብ ይጠቀለላል። ከመጀመሪያው አልመጣሁላችሁም፣ ያው መጨረሻው አካባቢ ላይ ነው እና ዞሮ ያው እዚሁ ላይ አንድ ነው አሰራሩ። ሁሉ መጠቅለል ነው፣ ከዛ መቁረጥ ማሰር ነው። በፈለጋችሁት ዲዛይን በስም ማድረግ ትችላላችሁ። በፈለጋችሁት የምፈልጉትን ዲዛይን ማድረግ ትችላላችሁ። እኔ ደስ ያላችሁም ማለት ነው። እና አጠቃላሉን በዚህ መልኩ ነው። ይሄን እንደዚህ ጉሪዋ ከሞላችልኝ በኋላ በሚላጭ ቁርጥ ዙሪያውን፣ ከዛ መሀከል ላይ ማሰር ነው ማለት ነው። ይሄ ደግሞ መጠቅለያው የፈለጋችሁትን ማድረግ ትችላላችሁ። ካርቶንም ይሆናል፣ ፕላስቲክም ቆረጥ ቆረጥ አድርጋችሁ ማከሏን ዘንጥላችሁ ይሆናል። ብቻ ያው የሆነ መላ መፈጣጠር ነው እና እንደዚህ እያደረግን እንግዲህ ፋፍሽ እናደርጋለን ማለት ነው። ያው ሀሳብ አስተያየታችሁን እየሰጣችሁ አብራችሁኝ ሁኑ። ላይክ አርጉ፣ ኮሜንት አርጉ። ደግሞ አበረታቱኝ። ዩቱብ ላይ ብዙም አይደለሁም፣ ያው ታውቃላችሁ የዩቱብን ነገር በጣም አድካሚም ስለሆነ ወቅትም ስለሚፈልግ እና ለዛ ነው የምጠፋው። ማሮቼ ውዶቼ ብላለኝ። እንግዲህ እንደዚህ እያረጋችሁ ችን ትክልክል ታረጋላችሁ። መጨረሻ ላይ እንዳይተረተር በዚህ ምንም አይነት ነገር ይሁን እንዳይተረተር በዚህ ጉሬው ልክ ውትፍ ታረጉበታላችሁ እስከምትቀጥሉ ማለት ነው። እስከምትቀጥሉ ታስተካክላላችሁ። ከዛ ከቀጠላችሁ በኋላ በዚህ መልኩ ያው የሚያስፈልጋችኋል እንዳይተረተር ማለት ነው። ክሩ ሲያልቅባችሁ ሌላ ስታስገቡ እንዳይተረተር ማለት ነው። እንደዚህ እያስተካከልን እንሄዳለን። እናንተ እኮ ጉድ አፈሩም። እንግዲህ አንዱ ላይ ዋልሽ አደርሽ ከረምሽ ሽቱ ይሆናል ሞላ ድረስ ግድ ነው። እንግዲህ በዚህ መልኩ ጨርሰናል። ይሄ እንግዲህ ግድም ለግድም መቁረጥ ነው ክሩን። እንደዚህ ካረግን በኋላ ከጨረስን በኋላ በዛ በመያዣችን እናስገባና እንዳይበታተንብን ማለት ነው። ያ እንግዲህ የሚጠቅመው እንዳይበታተን ነው። እንደዚህ ስንቆርጠው ብትን እንዲል ማለት ነው። እንግዲህ መካከል ላይ ሁለት ናቸው በላስቲኮቹ። እነዛን በላስቲኮቹን መካከሏን ፈልገን ቀስ ብለን ቁርጥ እናረጋለን። በዚህ መልኩ ማለት ነው። ያው እዚህ ጋር ትንሽ ጥንቃቄ ያስፈልገዋል። እጃችሁንም ታገኘው እንደ ክሩ ማለት ነው። እንግዲህ ትንሽ የሚያስቸግረው እዚህ ጋር ነው። ያው አልቆረጥም ይላል። በዚህ መልኩ ቀስ ብለን ላስቲኮቹን መለየት ማለት ነው። ሁለቱ አንድ ጋር ነው የተሳሰሩት። እንደዚህ ቀስ ብለን መለየት ነው። እንደዚህ ከለየን በኋላ እንግዲህ ከተለያየልን በኋላ እንደዚህ ከተለየ በኋላ እንግዲህ የሆነ
ክር ነገር እንፈልጋለን። በዚህ መልኩ ተቆረጠ። እንግዲህ ይኸው ክሩን በዚች በላስቲካ በሁለቱ ላስቲኮች መካከል እንደዚህ እናስገባለን። ይዋ እንደዚህ በደንብ እንቋጥርና እንዲያርገን በደንብ ከቋጠርን በኋላ ነው እንግዲህ ምክንያቱም ያ የቆረጥ ነው እንዳይበታተን ከተበተነ ሌላ ኪሳራ ስለሚሆን ከዛ ያን ያጣበቅንበት እንደዛ አርገን እናወልቅና እናስተካክላለን። እዛ እንደዛ አርገን በደንብ እናጠብቅና እናስረዋለን፣ እንደግመዋለን ማለት ነው። ምክንያቱም እንዳይተረተርብን በደንብ ከቋጠርን በኋላ እንግዲህ ያንኛውን ላስቲኮችን ማውጣት ነው ማለት ነው። ላስቲኮቹን ማውጣት ነው። ላስቲኮቹን ቀስ አድርገን እናወጣለን። ሁለቱም ላስቲኮች አንዱ በዛኛው ፈርቅ አንዱ በዛኛው ይወጣል። ያው ካርቶን ሲደረግ እንግዲህ እዚህ ጋ ነው ችግሩ። ይልመጠመጣል። ካርቶን ከሆነ እንደዚህ ስትስቡት የመቀደድ ባህሪ ይመጣል። ፕላስቲክ ቢሆን ይመረጣል፣ ካርቶኑ እንዳይቀደድ ማለት ነው። እኔ ኃይል ስንስበው ይቀደዳል። እነዚህ ናቸው እንግዲህ ላስቲኮቹ። ይህንን እንግዲህ በደንብ እናስተካክለዋለን። ይሄውና በዚህ መልኩ ኳስ ይሆናል ማለት ነው። ይሄው እንደምታዩት በዚህ መልኩ እንግዲህ ጸዳ ያለች ኳስ የምትመስል መፈረሻ እንሰራለን። ብቻ መሞከሪያ ፈከፋም ታገሉት ማለት ነው።